ወዳጆቼ ፈተና ካቅም በላይ ሲሆን ታውቃላችሁ ማስለቀሱን አቁሞ ማሳቅ ነው የሚጀምረው። እስካሁን እየተፈተናችሁ ባላችሁት ፈተና እያለቀሳችሁ ያላችሁ ሰዎች ካላችሁ ይሄ የሚያሳየው እየተፈተናችሁ ያላችሁት ፈተና በአቅማችሁ ልክ ነው። አንድ ፈተና ካቅማችሁ በላይ እንደሆነ የሚታወቀው ማስለቀሱን አቁሞ ማሳቅ ሲጀምር ነው። አንድ ሰው በሚፈተነው ፈተና መሳቅ ጀምሯል ማለት ፈተናውን ተቀብሏል ማለት ነው። እና ለዚህ ነው በጣም ብዙ ጊዜ በቃ ያስቀኛል። አንዳንድ ፈተና በቃ ትሞታለህ በሳቅ። አንዳንድ ሰዎች አሞክ ይመስላቸዋል። አሞክ አይደለም ገብቶክ። ፈተና ምን አይደለም መሰላችሁ ምጽፉ ሰዎች፣ ፈተና ቅጣት አይደለም። አሁን ብዙ ጊዜ የሚመስለን ነገር እንደዚህ ነው። ብዙ ጊዜ ስንፈተን ምን በድዬ ነው ምን አጥፍቼ ነው እንላለን። ምንድነው ያጠፋሁት ጌታ ሆይ ምን አረኩ ብለን እንላለን። ምክንያቱም ፈተናን የምንቆጥረው እንደ ቁጣ እንደ ቅጣት እንደ መቅሰፍት ምናምን ነው የምንቆጥረው። ነገር ግን ፈተና እንደሱ አይደለም ወዳጆቼ። ዝናብ በመልካምም በክፉም ላይ እንደሚዘንብ ፈተናም በሁሉ ላይ ይመጣል። የምትፈተኑት ፈተና እናንተ ቅዱስም ርኩስም የመሆናችሁ ማሳያ አይደለም። just you are ወዳጆቼ ፈተና ካቅም በላይ ሲሆን ታውቃላችሁ ማስለቀሱን አቁሞ ማሳቅ ነው የሚጀምረው። እስካሁን እየተፈተናችሁ ባላችሁት ፈተና እያለቀሳችሁ ያላችሁ ሰዎች ካላችሁ ይሄ የሚያሳየው እየተፈተናችሁ ያላችሁት ፈተና በአቅማችሁ ልክ ነው። አንድ ፈተና ካቅማችሁ በላይ እንደሆነ የሚታወቀው ማስለቀሱን አቁሞ ማሳቅ ሲጀምር ነው። አንድ ሰው በሚፈተነው ፈተና መሳቅ ጀምሯል ማለት ፈተናውን ተቀብሏል ማለት ነው። እና ለዚህ ነው በጣም ብዙ ጊዜ በቃ ያስቀኛል። አንዳንድ ፈተና በቃ ትሞታለህ በሳቅ። አንዳንድ ሰዎች አሞክ ይመስላቸዋል። አሞክ አይደለም ገብቶክ